ሰላም ጤና ይስጥልን ክብራን ተመልካቾቻችን ከካፋ ቴሌቪዥን ለዛቱ ያዘጋጀናቸውን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታይት ብርሃን ነኝ። በበጀት ዓመቱ ከ1400 በላይ ለሚሆኑ ስራ አጥ ወጣቶች ቋሚና ጊዜያዊ የስራ እድል መፈጠሩን የጠለ ወረዳ ስራ ክህሎት ንግድ ገበያ ልማት ኢንተርፕራይዝ እና ኢንዱስትሪ ልማት ጽህፈት ቤት አስታወቀ። ዘገባው የወረዳ መንግስት ኮሙኒኬሽን ጉዳይ ጽህፈት ቤት ነው። ክፍል ያለው በጠሎ ወረዳ በገጠርና በከተማ ለ4200 ስራ አጥ ወጣቶች ቋሚና ጊዜያዊ የስራ እድል ለመፍጠር ልይታ የተደረገ ቢሆንም የስራ እድል መፍጠር የተቻለው ግን ለ1421 ወጣቶች ነው። የወረዳው ስራ ክህሎት ንግድ ገበያ ልማት ኢንተርፕራይዞችና ኢንዱስትሪ ልማት ጽህፈት ቤት ኃላፊው አቶ ሙሉቀን አደመ እንደገለጹት በበጀት ዓመቱ የስራ እድል ከተፈጠረላቸው መካከል 433 የሚሆኑት ቋሚ የስራ እድል የተፈጠረላቸው ናቸው። በውስጥ ስግሰጋ፣ በበግ ማሞከት፣ የአንድ ቀን ዶሮ ጫጩት ማሳደግ፣ እንጨትና ብረታ ብረትና ሌሎች ወጣቶቹ ከተሰማሩባቸው የሥራ መስኮች መካከል በዋናነት የሚጠቀሱ መሆናቸውንም አቶ ሙሉቀን አብራርተዋል። ከነውኑ የቅዱ 33% ብቻ መሆኑን የገለጹት አቶ ሙሉቀን ቀድሞ ለወጣቶች የተሰራጨው ተዘዋዋሪ የወጣቶች የሥራ ዕድል ፈጠራ ብር በወቅቱና በጊዜ ያለመመለስ ለቅዱ አለመሳካት ዋነኛው ምክንያት መሆኑን አስረድተዋል። ጽህፈት ቤቱ በዘርፉ የተስተዋለውን ችግር በመቅረፍ በቀጣይ ከተጠሪ ተቋማት ጋር በመቀናጀት ለወጣቶች ኢኮኖሚያዊ ተጠቃሚነት ትኩረት ሰጥቶ እንደሚሰራ የገለጹት ኃላፊው ባለድርሻ አካላት አስፈላጊውን ድጋፍ እንዲያደርጉ ጠይቀዋል። ለረጅም ዓመታት የህብረተሰቡ ጥያቄ ሆኖ የቆየው የኦሚያ ንጹህ መጠጥ ውሃ ግንባታ በአጭር ጊዜ ውስጥ ተጠናቆ ለአገልግሎት ክፍት እንዲሆን እየተሰራ መሆኑን የጠሎ ወረዳ ውሃ ማዕድን ኢነርጂ ጽህፈት ቤት ገለጸ። የወረዳው ውሃ ማዕድንና ኢነርጂ ጽህፈት ቤት ምክትል ኃላፊ አቶ በረከት አየለ ግንባታው በ2011 ዓ.ም በነባሩ ክልል ተጀምሮ በበጀት ችግር ሳይጠናቀቅ መቆየቱን አስታውሰው አሁን ላይ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ውሃ ማዕድንና ኢነርጂ ቢሮ ተረክቦ በዋንዋሽ ኢንተርናሽናል ፕሮግራም ባወጣው ጨረታ ዋይቢሲ ጠቅላላ ኮንስትራክሽን ስራዎች ተቋራጭ ጨረታውን በማሸነፍ ቀሪ ስራዎችን ለማጠናቀቅ ወደ ስራ መግባቱን አብራርተዋል። ተቋራጩ ለግንባታ ማጠናቀቂያ የሚሆኑ ማሽነሪዎችንና ቁሳቁሶችን እንዲሁም በሙያው ዕውቀት ያላቸው ባለሙያዎችን ይዞ ወደ ስራ መግባቱን የገለጹት አቶ በረከት ግንባታው በአጭር ጊዜ ውስጥ ተጠናቆ ለአገልግሎት ክፍት እንዲሆን ተቋሙ በባለቤትነት እየሰራ መሆኑን ገልጸዋል። ዘገባው የወረዳ መንግስት ኮሙኒኬሽን ጉዳይ ጽህፈት ቤት ነው። በ2017 የበጀት ዓመት በፍትሐ ብሔርና ወንጀል በቀረቡ 610 መዝገቦች ላይ ውሳኔ ማሳለፉን በካፋ ዞን የሺሺንዳ ከተማ አስተዳደር ፍርድ ቤት አስታወቀ። በፍርድ ቤቱ የሚሰጠው አገልግሎት ጊዜያቸውን በአግባቡ እንዲጠቀሙ እንዳስቻላቸው ተገልጋዮች ገልጸዋል። ክፍል ያለው የፍርድ ቤቱ ፕሬዝዳንት አቶ መብራቱ እምሩ በህግ ብቻ አገልግሎት ለመስጠትና የህግ የበላይነትን ለማረጋገጥ እየተሰራ መሆኑን ተናግረዋል። በዚህም በ2016 የበጀት ዓመት በወንጀልና ፍትሐ ብሔር 674 መዝገቦች ይቀርባሉ ተብሎ ቢታቀድም የቀረቡት 610 መዝገቦች ሲሆኑ እነሱም ሙሉ በሙሉ ውሳኔ አግኝተዋል ብለዋል። በፍትሐ ብሔር ከቀረቡ መዝገቦች የባልና ሚስት ፍቺ ከፍተኛውን ቁጥር እንደሚይዝ ተናግረው ከነዚህም ከ75% በላይ በእርቅ እንዲዘጋ መደረጉንም አክለዋል። ፍርድ ቤቱ በሁለት ወር ውስጥ በመዝገቦች ላይ ውሳኔ ለመስጠት በተቀመጠው ስታንዳርድ መሰረት ከቀረቡ 610 መዝገቦች ለ605ቱ በተቀመጠው ስታንዳርድ መሰረት ውሳኔ መሰጠቱን ተናግረዋል። ቀሪዎቹ 5 መዝገቦች ከንብረት ጋር የተያያዙ በመሆናቸው ወርዶ የማጣራት ስራ መስራት በማስፈለጉ በተቀመጠው ስታንዳርድ እንዳይጠናቀቅ ምክንያት መሆኑን ጠቁመዋል። በተለይም በህፃናትና በሴቶች መብት ማስከበር ላይ በትኩረት እየተሰራ መሆኑንም ገልጸዋል። አቶ መብራቱ ፍርድ ቤቱ የራሱን ቢሮ ገንብቶ በቅርበት አገልግሎት መስጠት እንዲችል ቦታ ተለይቶ ዝግጅት እየተደረገ መሆኑን ገልጸው ለግንባታው እውን መሆን ሁሉም አካላት ድጋፍ እንዲያደርጉም ጠይቀዋል። የሺሺንዳ ከተማ አስተዳደር ፍርድ ቤት ከዳኝነት አገልግሎት 183 ሺህ ብር ለመንግስት ገቢ ማስደረጉንም ፕሬዝዳንቱ ተናግረዋል። በከተማው ፍርድ ቤት ረዳት ዳኛና ሬጅስትራር የሆኑት አቶ ብርሃኑ ኃይሌ በተቋሙ በቂ የሰው ኃይል ባይኖርም ለአካል ጉዳተኞች፣ ለነፍሰ ጡር እናቶችና ለአቅመ ደካሞች ቅድሚያ በመስጠት አገልግሎት እየሰጡ መሆናቸውን ገልጸዋል። ከፍርድ ቤቱ አገልግሎት አግኝተው ሲወጡ የደቡብ ሬዲዮና ቴሌቪዥን ድርጅት የቦንጋ ቅርንጫፍ አግኝቶ ካነጋገራቸው መካከል አቶ አጥናፉ አለማየሁና ብርሃኑ አለማየሁ መዝገቦችን በአጭር ጊዜ ውሳኔ ለመስጠት ፍርድ ቤቱ እያደረገ ያለው ጥረት ጊዜያቸውን በአግባቡ እንዲጠቀሙ ማስቻሉን ገልጸዋል። በክልሉ 1000 መሰረታዊ የህብረት ስራ ማህበራትን ሪፎርም ለማድረግ እየተሰራ መሆኑን የክልሉ የህብረት ስራ ልማት ኤጀንሲ ገለጸ።
የደቡብ ምዕራብ ኢትዮጵያ ህዝቦች ክልል የህብረት ስራ ልማት ኤጀንሲ የህብረት ስራ ማህበራት ሚና ለኢትዮጵያ ብልጽግና በሚል መሪ ቃል በሚዛን አማን ከተማ የህብረት ስራ ማህበራት ትግበራ ላይ የግንዛቤ ማስጨበጫ ስልጠና እያካሄደ ይገኛል። ዘገባው የክልሉ መንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ነው፣ እንደሚከተል ይቀርባል። በግንዛቤ ማስጨበጫ ስልጠና መድረኩ ላይ በክልሉ 1000 መሰረታዊ የህብረት ስራ ማህበራትን ሪፎርም ለማድረግ እየተሰራ መሆኑን የክልሉ የህብረት ስራ ልማት ኤጀንሲ ገልጿል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል የህብረት ስራ ልማት ኤጀንሲ የህብረት ስራ ማህበራት ሚና ለኢትዮጵያ ብልጽግና በሚል መሪ ቃል በሚዛን አማን ከተማ የህብረት ስራ ማህበራት ትግበራ ላይ የግንዛቤ ማስጨበጫ ስልጠና እያካሄደ ይገኛል። የስድስቱም ዞንና ወረዳ ህብረት ስራ ዘርፍ ቡድን መሪዎችና ፈጻሚ ባለሙያዎች እየተሳተፉ ነው። በመድረኩ የክልሉ የህብረት ስራ ልማት ኤጀንሲ ዋና ዳይሬክተር አቶ ቀበሌ መንገሻ የህብረት ስራ ልማት ኤጀንሲ በአገር አቀፍ ደረጃ በኢኮኖሚ በፖለቲካና በማህበራዊ ዘርፍ እያደረገ ያለው አስተዋጽኦ ከፍተኛ መሆኑንም ተናግረዋል። እንደ ሀገር መሰረታዊ የህብረት ስራ ማህበራትን ሪፎርም የማድረግ ስራ መጀመሩን ጠቅሰው በክልላችን 1000 መሰረታዊ የህብረት ስራ ማህበራትን ሪፎርም ለማድረግ እየተሰራ መሆኑን የገለጹት ኃላፊው እስካሁን ከ880 በላይ መሰረታዊ የህብረት ስራ ማህበራትን የመለየት ስራ መሰራቱን ጠቁመዋል። ለዚህም ሪፎርሙን ተግባራዊ ለማድረግ የሪፎርም መሰረታዊ ጉዳዮች ላይ ለፈጻሚዎች ግንዛቤ ማስጨበጫ ስልጠና መስጠት አስፈላጊ በመሆኑ እየተሰጠ ያለው ስልጠና ይህንን ዓላማ ያደረገ መሆኑን ተናግረዋል። የሪፎርሙ ትግበራ ውጤታማ እንዲሆን ለፈጻሚ ባለሙያዎች በትግበራ ዙሪያ በቂ ግንዛቤ በመፍጠር አጠቃላይ ሂደት ማስረዳት ማሳለጥ እንደሚቻል ገልጸዋል። ሪፎርሙ ተግባራዊ ሲደረግ በክልሉ ጠንካራ የህብረት ስራ ማህበራትን በመፍጠር በኢኮኖሚ ውስጥ የድርሻቸውን ሚና እንዲወጡ የሚያስችል እንደሆነም አቶ ቀበሌ ገልጸዋል። በመድረኩ ሀገራዊ የህብረት ስራ ማህበራት የለውጥ ትግበራ ተሞክሮ ሰነድ መነሻ ያደረገ ክልላዊ የሪፎርም ትግበራና የመረጃ ልውውጥ እንዲሁም በሌሎች ተያያዥ ባላቸው ጉዳዮች ዙሪያ የተለያዩ ሰነዶች ቀርበዋል። በመድረኩ የለውጥ ትግበራ የህብረት ስራ ማህበራት ተቋማዊ የመፈጸም አቅም በማሳደግና አሰራርን በማዘመን የግብይት ድርሻቸውን ከፍ የሚያደርግ እንደሆነም የተገለጸ ሲሆን በቀጣይ 2017 በጀት ዓመት ክልላዊ የህብረት ስራ የለውጥ ትግበራው ንቅናቄ መድረክ የሚደረግ መሆኑን አቶ ቀበሌ መንገሻ ጠቁመዋል። በደን እንክብካቤና ጥበቃ እንዲሁም በክልሉ በአካባቢ ጥበቃና አየር ንብረት ለውጥ ስራዎች የታዩ መልካም ተሞክሮች በቀጣዩ በጀት ዓመትም ተጠናክሮ እንዲቀጥሉ ጥሪ ቀረበ። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል መንግስት አካባቢ ጥበቃ ቢሮ የ2016 ዓመተ ምህረት የእቅድ አፈጻጸሙን በቦንጋ ከተማ ገምግሟል። ፍጹም ተሾመ ተጨማሪ አለው። ክልላችን በርካታ የተፈጥሮ ሀብቶች ባለቤት መሆኑ ይታወቃል። ይህን የተፈጥሮ ሀብት መንከባከብና መጠበቅ ደግሞ ከሁላችንም የሚጠበቅ ተግባር ነው። በዘንድሮ በጀት ዓመትም የክልሉ ደን አካባቢ ጥበቃ ቢሮ ለአካባቢ ጥበቃና ለብዝሃ ህይወት ሰፊ ትኩረት ሰጥቶ እየሰራ መሆኑን በቦንጋ ከተማ ባዘጋጀው የእቅድ አፈጻጸምና የምክክር መድረክ ላይ ተገልጿል። በዕለቱ ተገኝተው እንግዶችን እንኳን ደህና መጣችሁ በማለት የተቀበሉት የከፋ ዞን አስተዳደር ተወካይና የዋና አስተዳዳሪው ልዩ አማካሪ አቶ ጥበቡ ገዛኝ ማህበረሰቡ ተፈጥሮን ጠብቆ የማቆየት ሰፊ ልምድ ያለውና ዛሬ ላለንበት ዓለም ተስማሚ የአየር ንብረት እንዲኖር የበኩሉን አስተዋጽኦ ያበረከተ በመሆኑም ሊመሰገን ይገባልም ብለዋል። በርካታ የብዝሃ ህይወቶችን ጠብቆ ያቆየ አካባቢ ነው። አብዛኞቻችን በዚህ ደግሞ ተመሳሳይ የሆነ ኢኮሎጂ ያለን አካባቢ ነውና ይሄ ማህበረሰብ ደግሞ ያው በደንብ ሊመሰገን ይገባል። ለየት ባለ መልኩ ደግሞ ወደ ከፋ ዞን ስንመጣ የከፋ ዞን ያው በርካታ ከዞኑ አጠቃላይ ቆዳ ስፋት ማለት ይቻላል በርካታውን የዚህ በርካታ ብዝሃ ህይወቶች ተጠብቆ የሚኖሩበት በናቡ ተከልሎ ተጠብቆ የሚኖሩበት አካባቢ ነውና ይሄ ማህበረሰብ ያው ሊመሰገን የሚገባ ነው። የክልሉ አካባቢ ጥበቃ ቢሮ ምክትል ኃላፊ አቶ ለማ ገብረ ሚካኤል በበኩላቸው በዓለም አቀፍ ደረጃ የአየር ንብረት ለውጥ ከጊዜ ወደ ጊዜ ተለዋዋጭ የሆነ በመሄዱ በዕለት ተዕለት ኑሯችን ላይ ተጽዕኖ እያሳደረ በመሆኑ የአካባቢ ጥበቃ ስራ የቅድሚያ ተግባር ሆኖ ሊሰራ ይገባል ሲሉ አሳስበዋል። ከዚህ ጋር ተያይዞ ብዙ የግብርና ስራዎቻችን ላይ ችግር የፈጠሩ ነው። ብዙ የጤና ችግሮቻችን ላይም ከዛ ጋርም ተያይዞ ትምህርት ስርዓቱ ላይም ሁሉም ነገሮች ላይ ችግር የፈጠረ እንዳለ እያየን ነው። እዚህ የአካባቢ አየር ንብረት ለውጥ የሚያመጣው ጉዳት በጣም ትልቅ ስለሆነ ከዚህ ጋር ተያይዞ ያሉትን ተግባራት በአግባቡ በመከወን የአካባቢ አየር ንብረት ለውጥ የሚያመጣውን ስጋት መቀነስ መቻል አለብን። ስለዚህ የአካባቢ መጠበቅ ከሁሉም ስራ ከየትኛውም ስራ የበለጠ የመጀመሪያ ስራ ነው ማለት ነው። አካባቢያችን ሲጎዳ በተከታታይ ግብርናውም እዛው ይጎዳል። አካባቢ ማንጠብቅ ከሆነ የውሃ አካላቶችም ይጎዳሉ። አየሩ ንፋሱ ሁሉ ይጎዳል። ስለዚህ ለኑሮ የማይመች ምድር ነው የሚፈጠረው ማለት ነው።
እዚህ ማንም ሰው ፕላን ሲያደርግ እቅድ ሲያቅድ መጀመሪያ ያለበት አካባቢ ጥበቃ ስራን ነው በመጀመሪያ ሊስቱስ መከታ ያለበት ማለት ነው። አካባቢ የማይጠብቅ የትኛውም ልማት ዞሮ መፍረሱ መጥፋቱ አይቀርም ማለት ነው። ስለዚህ በአሁኑ ሰዓት ዓለማችን ላይ በጣም ትልቅ ስጋት ሆኖ የተደቀነው ይሄን የአካባቢ አየር ሁኔታ ለውጥ ነው ማለት ነው። የክልሉ መንግስት ለዘርፉ ትልቅ ትኩረት ሰጥቶ እየሰራ መሆኑን ያወሱት ኃላፊው ዓለምን አሁን ካለችበት ቀውስ የማዳኑ ተግባር በሁላችን ላይ በመሆኑ በጋራ ልንሰራ ይገባልም ብለዋል። በተጨማሪም የአካባቢ ብክለትን ከመጠበቅ አንጻር በርካታ ስራ እንደሚጠበቅ የገለጹት አቶ ለማ በተለይም ወደ ክልላችን የሚመጡ ፕሮጀክቶችም ሆኑ ኢንዱስትሪዎች ለዘርፉ ትኩረት እንዲሰጡ ክትትልም ማድረግ ያስፈልጋል ብለዋል። አካባቢን ከመጠበቅም አንጻር እንደዚህ ነው። የአካባቢ ብክለትን ከማስወገድ አንጻር አሁን በክልላችን መጥተው ወደ ስራ የሚገቡ ፕሮጀክቶች የሚሰሩት ስራ አካባቢ ላይ ተጽዕኖ የማሳድር ማህበረሰቡ ላይ ተጽዕኖ የማሳድር መሆኑን ቸክ ማድረግ መቻል አለብን። ስለዚህ ይሄ ኃላፊነትም እኛ ጋር ነው ያለው። ስራዎች ሲሰሩ አካባቢውን ማያውክ አካባቢውን ማይጎዳ መሆኑን ህብረተሰቡን ማይጎዳ መሆኑን በደንብ ማወቅ ቸክ ማድረግ መቻል አለብን ማለት ነው። ስለዚህ ይህን ስራ ደግሞ እኛ በዞን በወረዳ እንዴት ይሰራን ነው ብለን ማሰብ አለብን። ይህ አካባቢ ጉዳት ለብዙ ዓመት የሚቆይ መመለስ ማይቻል ጉዳት ነው። ቬጂቴሽኑ የሚጎዳ ከሆነ አፈሩም ይጎዳል፣ ውሃም ይጎዳል። ስለዚህ መመለስ በጣም ከባድ ነው። ያለው መጠበቅ ነው የሚቀለው። ከዚያ ጸራ አካባቢያችን አሁን እኛ በምንፈልገው ልክ ለሰው ልጅ ምቹ ነው ወይ ብላችሁ ብታስቡ በጣም መታየት ያለበት መስተካከል ያለበት ነገር አለ። ከተሞች ላይ ጽዳቱን ታያላችሁ፣ ውሃ ላይም አየር ላይም ብክለቱን ታያላችሁ፣ አፈር ላይም ያለውን ነገር እናውቃለን። ከዚህ አንጻር አሁን በደንብ ጥንቃቄ ማድረግ ካልቻለን ከጠፋ በኋላ ከተጎዳ በኋላ መመለስ ለኛ በጣም ስለሚከብድ እዛ ውስጥ ያለን ሚና በጣም መታየት መቻል አለበት ብለን ስለምናስብ ነው። በመድረኩ ተገኝተው ንግግር ያደረጉት የክልሉ ርዕሰ መስተዳድር ተወካይና የኢኮኖሚ ጉዳይ አማካሪ ዶክተር ኢንጂነር ምትኩ በድሩ ደንን በአግባቡ በመጠበቅ ከዘርፉ የሚገኘውን ጥቅም ማስጠበቅ እንደሚያስፈልግ ተናግረው በዚህም በበጀት ዓመቱ ከተከናወኑ አመርቂ ተግባራት ውስጥ የአረንጓዴ አሻራ መርሃ ግብር አንዱና ትልቁ ሲሆን ለዚህም ከችግኝ ዝግጅት እስከ ተከላና እንዲሁም እንክብካቤ ያለው ሂደት የሚበረታታም ነው ብለዋል። ያው ደን ህይወት ነው። ያለ ደን በደን ውስጥ ያለው ብዝሃ ህይወት ካልተጠበቀ የአካባቢ ለውጥ የሚያመጣው አደጋ ይታወቃል። እኛ ያለን የምንለው አፈርና ውሃ ሀብታችን ደን ሲጠበቅ ነው በአግባቡ ለጥቅም ሊሆን የሚችለውና ከዚህ አኳያ ደን ጥበቃ ላይ ሰፊ ትኩረት ያስፈልጋል። ከሰዎች ቁጥር መጨመርና ከእርሻ ማሳ ማስፋፋት ጋር ተያይዞ በብዝሃ ህይወት ላይ የሚደርሰውን ጫና መቀነስ በእጅጉ ያስፈልጋል ያሉት ተወካዩ በዘርፉ በርካታ አገልግሎት የሚገኝበት በመሆኑ በልዩ ትኩረት መስራት እንደሚያስፈልግም ተናግረዋል። ከብዝሃ ህይወት ሀብቶች ጥበቃ አኳያ ረግረጋማ አካባቢዎችን በተለይ ማቆየት በጣም ያስፈልጋል። አሁን ከሰው ቁጥር መጨመር ከእርሻ ቦታዎች መስፋፋት ጋር ተያይዞ አንዳንድ ቦታ ዲፕሊት እያደረጉ ነው። ድሮኛ ህፃን ሆነን የምናያቸው የምንጫወትባቸው ዌትላንዶች አሁን ትንሽ ሽሪንክ የማድረግ ሰዎችም ለእርሻ ከመፈለግ አኳያ ወደዛ የመጠጋት ሁኔታዎች አልፎ አልፎ ሊታዩ ስለሚችሉበት ሁኔታ ስላለ እዚያ ጋር ጠንከር ያለ መጀመሪያ አይደንቲፋይ አድርጎ የነሱ ድንበር እንዲከበር ከማድረግ አኳያ በትኩረት መስራት ቀጣይ የምንሰራው ነው። ይሄ በተለይ ከካርቦን ትሬድ ጋር ብዙ ብዝሃ ሀብት ስላለው ብዝሃ ህይወት ስላለው ይዞታውም የተሻለ ነው የሚል ባለሙያዎች የሚሉት ነገር ስላለ በተለይ ረግረጋማ ቦታዎችን ከማልማት ከመጠበቅ አኳያ በውይይታችሁ ጊዜ በደንብ ብትወያዩ ጥሩ ነው የሚል ነገር አለኝ። ከልማት አጋሮችም የሚገኙ ሀብቶችን አግባብ በሆነ መልኩ በማንቀሳቀስ መስራት እንደሚገባም በመጠቆም ሀብት ውስን ነው ከተለያዩ የልማት አጋሮች የምናገኘውን ሀብት በወቅቱና በአግባቡ መጠቀም ያስፈልጋል። ከዛ አኳያ ጉድለት አለ ብዬ አይደለም፣ ግን ፍላጎቶችም አሉ። አሁን የተለያዩ ኢንተርናሽናል ተቋማት የፌዴራል ተቋማት ከክልላችን ጋር ለመስራት ፍላጎት እያሳዩ እየመጡ ያለበት ሁኔታ ስላለ ያንን ማክሲማይዝ ማድረግ ላይ ቢሮ የጀመረው ስራ አለ። እስከታችኛው መዋቅር ተቀናጅተን በደንብ ከሰራን የተሻለ ከዛ መጠቀም እንችላለን የሚል ሀሳብ አለንና እዚያ ላይም ትኩረት አድርገን መስራት ያስፈልጋል። በተለይ እቅዳችሁን ስታዩ ከዚህ አኳያ ምን አለ የቱ ጋር አጠናክረን ስራ የሚለውን ማየት ያስፈልጋል። የቢሮ የ2016 ዓ.ም የእቅድ አፈጻጸምና ምክክር መድረክ በቦንጋ ከተማ ለሁለት ተከታታይ ቀናት እየተካሄደ ይገኛል። በመድረኩም የሁሉም ዞኖች ስራ አፈጻጸም ሪፖርት ቀርቦ ውይይትም እየተካሄደበት ይገኛል።
ሀገራዊ የቡናና ቅመማ ቅመም ኤግዚቢሽን በጅማ ከተማ እየተካሄደ ነው። በኤግዚቢሽኑ ቡና አምራቾች፣ አቅራቢዎችና ላኪዎች እየተሳተፉ ይገኛሉ። ኤግዚቢሽኑ አምራችን ከአቅራቢ፣ አቅራቢን ከላኪ ጋር በቀጥታ የገበያ ትስስር ያገናኛል ተብሏል። በአምራቹ በአቅራቢውና በላኪው መካከል ቀጥታ የገበያ ትስስር መፈጠሩ ደላላውን ከመሃል በማስወጣት አምራቾችን፣ አቅራቢዎችና ላኪዎችን ተጠቃሚ እንደሚያደርግም ተመላክቷል። ዘገባ የኢትዮጵያ ፕሬስ ድርጅት ነው። የሁቲ ታጣቂዎች በእስራኤሏ ሃይፋ ወሳኝ ኢላማ ላይ ጥቃት ማድረሳቸውን ገለጹ። በኢራን እንደሚደገፉ የሚነገርላቸው የሁቲ ታጣቂዎች በመርከቦች ላይ የመጀመሪያውን ጥቃት የሰነዘሩት ባለፈው ህዳር ወር ነበር። ማርሼ ሴፉ ተጨማሪ አለው። With increased strikes on vessels, the Houthi trouble for Israel seems to be gaining momentum. In the latest strikes announced early on Sunday, Houthi rebels have struck 4 ships. የሁቲ ታጣቂዎች በኢራቅ ከሚንቀሳቀሰው እስላማዊ ታጣቂ ጋር በመሆን በእስራኤል ሃይፋ የሚገኙ ወሳኝ ኢላማ መምታታቸውን ገልጿል። የሁቲ ቃል አቀባይ በቴሌቪዥን ባስተላለፈው መልእክት ወታደራዊ ኦፕሬሽኑ የተካሄደው በበርካታ ባለክንፍ ሚሳኤሎች ነው ብሏል። ቃል አቀባዩ የተመታው ኢላማ ምን እንደሆነም አልገለጸም። የሁቲ ታጣቂ ቡድኖች ከእስራኤል ጋር እየተዋጋ ላለው የፍልስጤሙ ታጣቂ ቡድን ሐማስ አጋርነት ለማሳየት ከባለፈው ዳር ጀምሮ በመርከብ መስመሮች ላይ የድሮንና የሚሳኤል ጥቃት እያደረሱ ይገኛሉ። በኢራን እንደሚደገፍ የሚነገርላቸው የሁቲ ታጣቂዎች በመርከቦች ላይ የመጀመሪያውን ጥቃት የሰነዘሩት ባለፈው ዳር ወር ነበር። ታጣቂዎቹ እስካሁን በሰነዘራቸው በርካታ ደርዘን የሚቆጠሩ ጥቃቶች 2 መርከቦችን ያሰጠሙ ሲሆን ሌላ አንድ ደግሞ በቁጥጥራቸው ስር ውሏል። በእነዚህ ጥቃቶች 3 የመርከብ ሰራተኞች ተገድለዋል። አሜሪካና እንግሊዝ በቀይ ባህርና በኤደን ባህረ ሰላጤ በመርከቦች የሚደርሰውን ጥቃት ለመከላከል በሁቲዎች ላይ ዘመቻ ከከፈቱ ቆይቷል። አገራቱ የመን ውስጥ የሚገኙት የሁቲ ይዞታዎች ላይ ጥቃት እያደረሱ መሆናቸውን ገልጿል። ሆኖም ግን ይህ እርምጃ ታጣቂዎቹ በመርከቦች ላይ የሚያደርሱትን ጥቃት ማስቆም አልቻለም። የሁቲ ታጣቂዎች እስራኤል በጋዛ የምታደርሰውን ዘመቻ ካላቆመች እና በቂ የሰብአዊ እርዳታ የማይገባ ከሆነም በቀይ ባህር በሚንቀሳቀሱ መርከቦች ላይ እርምጃ መውሰዳቸውን እንደሚቀጥሉ መግለጻቸው ይታወሳል። ክቡራን ተመልካቾቻችን ከካፋ ቴሌቪዥን ለሰዓቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ዜናዎቹን በመምራት እኔ ብሩክታይት ብርሃኑ አብራችሁ ቆይታ አደረኩ። ከቀሪ የካፋ ቴሌቪዥን መሰናዶች ጋር መልካም ጊዜ